ሰላም ሂዳይስ ኪችን ነኝ። እንዴት ናችሁልኝ? ደህና ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት በጣም የሚጣፍጥ ቀላል የዳቦ ፍርፍር አሰራር ነው። እንደምትወዱት ተስፋ አደርጋለሁ። በመጀመሪያ መጥበሻችን ላይ ዘይት እናደርጋለን። ዘይቱ ትንሽ ሞቅ ሲልልን ሽንኩርታችንን እንጨምራለን። ሽንኩርቱን ትንሽ ቀላ ብሎ እስኪበስል ድረስ እንጠብሰዋለን። ሽንኩርታችንን ከጠበስን በኋላ በመቀጠል በርበሬ እንጨምራለን። በርበሬ ሳናበዛ ነው የምናደርገው። ለዳቦ ፍርፍር ትንሽ በርበሬ በቂ ነው። በርበሬ ከጨመርን በኋላ እሳቱን አነስተኛ ላይ እናደርገዋለን፣ በርበሬው እንዳይቃጠልብን። ልጆች ደግሞ የዳቦ ፍርፍር መስራት ስንፈልግ ትንሽ እርድ በበርበሬው ቦታ ማድረግ እንችላለን። በርበሬያችንን በደንብ ከተጠበሰልን በኋላ በመቀጠል የተፈጨ ቲማቲም እንጨምርበታለን። ሽንኩርቱም ደቀቅ ያለ ቲማቲሙም የተፈጨ ቢሆን ቆንጆ ነው። ዳቦ ፍርፍራችን ላይ በኋላ ፍጥጥ እንዳይልብን ሶሳችንን እንደዚህ ካማሰልን በኋላ አነስተኛ ሙቀት ላይ አድርገን በደንብ ብስል እንዲል እናደርገዋለን። በመጨረሻ ቅቤ ጣል እናደርግበታለን። ጨው ትንሽ እንጨምራለን። ዳቦ ራሱ ጨው ስላለው የተወሰነ ጨው ብቻ እናደርግና ክድን አድርገን 1-2 ደቂቃ እንጠብቀዋለን። በመጨረሻ ሶሳችን እንደዚህ ቆንጆ ሆኖ ደርሶልናል። ከዛ ዳባችንን እንጨምራለን። ዳቦ ያደረ ቢሆን ቆንጆ ነው፣ ለስለስ ያለ ስለሚሆን ማንኛውም ዳቦ መጠቀም ትችላላችሁ። ከዛ ከሶሱ ጋር ለውሰን ማቅረብ ነው። ለቁርስ በጣም ቆንጆ አማራጭ ነው። ለምሳቃ ራሱ በጣም ነው የሚጣፍጠው። ሁሌ ዳቦ ፍርፍር የሚያስታውሰኝ መድሽ 11ኛ ክፍል እያለን አንድ ጓደኛዬ በጣም የሚጣፍጥ ዳቦ ፍርፍር ታመጣ ነበርና አስተማሪ እስከሚወጣ ራሱ አልታገስም ነበር እያወጣው ዴክስ ውስጥ ቀምሰባት ነበርና ሁሌ እሱን ያስታውሰኛል። በጣም ነው የሚጣፍጠው። ሞክራችሁ ማታውቁ ከሆነ ሞክሩት፣ አስተያየታችሁን ጻፉልኝ። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳይስ ኪችንን ፎሎ ማድረግ አትርሱ። ተከታተላችሁኝ ከልብ አመሰግናለሁ። ቻው።